የአባትና የአንሾ ታሪክ በትንሹ የሚያዝናና ታሪክ ነው። ፈታ በሉበት። አለመሳቅ ከባድ ነው። ላጫውትሽ ከፕሮግራምህ ውልፍት የለም። አንሾ ባልታወቀ ምክንያት የምትወደው በኋላ አባታ ጋር ትጣላለች። እናም ኮብልላ ወላጆቿ ቤት ታድራለች። በነጋታው የአገር ሽማግሌዎች ባልና ሚስትን ሊያስታርቁ ሽምግልና ይቀመጣሉ። ችግርሽ ምንድነው? ምንም። እንዴት ያለምንም ችግር ትዳርሽን ትፈቻለሽ? በቃ አልፈልግም እኮ። ለምን አሉ ሽማግሌዎቹ በማግባባት። አንሾ ስትፈራ ስትቸር እንዲህ ብላ ተናገረች። እሱ ሰው አይደለም ዝንጀሮ ነው። ሽማግሌዎቹ ገባቸው። ባሏ እንደ ዝንጀሮ ያበዛል። ምን አትበይኝ ያበዛል። ተመስገን ያነሰው ማለት አልቻለችው ማለት ነበር ትርጉሙ። እናም ሽማግሌዎቹ ጉዳዩን በዝርዝር እንድታስረዳቸው ጠየቁ። እነሱ ዝርዝር ምን ያደርግላቸዋል? እሷም አንዴ ካፏ ወጥቷልና በዝርዝር ጉዳዩን ታስረዳ ጀመር። እንደው በኔ የደረሰ አይድረስባችሁ። ባለቤቴ ሳያገባኝ በፊት ጎበዝ ገበሬ ነበር፣ አገር ያወቀው ጀግና። ታውቁታላችሁ መቼስ። ከተጋባን ጀምሮ መሬቱ ሁሉ ጦም አደረ። በሬዎቹ እንደተጠመዱ ትቷቸው ይመጣና እኔን ይጠምደኛል። ሌሊት በገበያ ያርፍ፣ እግሬ ይገጠም። ጠዋት በግድ ተነስቼ ያዘጋጀሁትን ቁርስ ቀመስ አድርጎ ይተውና መደብደቡ መጎተቱ። ውሃ ቀድቼ ስመለስ እንስራዬን አውርዶ ወደ የወረውርና ያሽ እንግዲህ ነው። አልቻልኩም፣ በዛብኝ። ምን ነው ሸዋ አለችና ሽማግሌዎቹ ፊት አለቀሰች። ሽማግሌዎቹም ችግሯን ስለተረዱ እዛው ተቀምጦ ጉዱን የሚሰማው ባሉን ጠሩና መከሩት። አባተ አቤት አባቶቼ አለ እየተቅለሰለሰ። እንግዲህ የተባልከውን ሰምተሃል። እውነት ነው ሐሰት? ኧረ ሀቅ ነው አባቶቼ ሲላመነ። ጥሩ እንግዲህ ጥፋት አይተንብሃል። በል አሁን የምንመክርህን ስማ አሉና ሽማግሌዎቹ ተመካክረው በአንድ ወግ አዋቂ ሽማግሌ በኩል እንዲህ አሉት። እንግዲህ አባተ እንትን እንደሆነ ዝም ብለው ቢውሉበት ቁርስ ሳይሆን ምሳ ርስት አይሆን ሀብት እየናፈቀ ሲገኝ ነው ጥሩ። ይኸው አረጀንበት፣ ከልጅነት እስከ እውቀት ኖርንበት። እሱ እንደሆነ ያደረ አዲስ ነው። ከምን እንደሰራው አንድዬ ይወቀው። እና አሁንም አንተ ሚስትህን አታማራት፣ በፕሮግራም እንዲሆን ወስነንብሃል ሲሉ አስረዱ። እሺ አባቶቼ እንዳላችሁ፣ ግን ፕሮግራሙ እንዴት ነው አለ አባተ። እንግዲህ ፕሮግራሙ እንዲህ ነው። ቀን ቀን እቤት ድርሽ ሳትል እርሻ ላይ ትውልና ማታ ጀንበር ሲያዘገዝቅ ከብቶችን አስገብተህ ስታበቃ አንሾም ናፍቃ ትውል የለም። እንደዚህ ደግሞ እራት ተበላ በኋላ ኩራዝ ጠፍቶ ጋደም ስትሉ አንደዚህ፣ ወደ ንጋቱ ላይ ዶሮ ሲጮ ደግሞ አንደዚህ። ሶስት ሀቅ ነው። መጀመሪያ ከዛ በላይ ነው። ሶስት ሀቅ ነው ተባለ። አባተ ቅር እያለው እንዲህ አለ። እንደው አባቶቼ ምክራችሁ ጥሩ ነበር፣ ግን እንደው ለጠራራውም ለውሃ ጥሙም ቀን ላይ አንደዚህ ብትጨምርልኝ። ሲል ጠየቀ። አንሾ በተራዋ የዶሮ ጩኸቱን ብታነሱልኝ ምን አለ፣ ሁለቴ ካገኘ መቻነሰው ስትል ቅሬታዋን አቀረበች። ሽማግሌዎቹ ግራ ቀኙን አዳምጠው አንሾ አንቺም አትሰስች፣ አንተም ከፕሮግራሙ ውልፍት የለም፣ ከተሜ ሁሉ እንዲህ ነው የሚያደርገው አሉና በውሳኔያቸው ጸኑ። አንሾና አባተም እርቅ አውርደው አንቺ ዝም በይ አርፈሽ ስሚ። እርቅ አውርደው ማነው ወደ ቤታቸው ሄዱ። ልክ ቤታቸው ሲደርሱ ጀንበር አዘቅዝቆ ስለነበር አባተ እየተጣደፈ አንሾም ወደ መደቡ ጎተታት። አንሾም ተጣልተው ስለቆዩ ናፍቋት ስለነበር አልከፋትም። ኧረ እንደውም ደስ አላት። አንድ በል ቁጥር እንዳትሳሳት አለችው። ቀሚሷን እየሰበሰበች እያጠለቀች
አረፍ ስትል ሳብ አደረገና እነሆ 2 ገና 4 ሳይቀርብ አንሾ ጉድ ስትል ማነው ገና 4 ሳይቀርብ አንሾ ጉድ ስትል ጠይም ፊቷ በመድጃው ሳት ወጋገን ወርቅ መስሎ ታየው። አባተ አላስችላለው በቃ ሳብ አደረገና 3ኛው ሀቁን አነሳ። ራት ቀርቦ በሉና ጋደም እንዳሉ አባተ ያንሾ አርቲና አሽኩቲ ጠረን አቅሉን ነሳው። ሽማግሌዎች የወሰኑለትን ኮታ ደግሞ ጨርሷል። እናም በጨለማ ውስጥ ቀስ ብሎ እንዲያለ አንሾ ምን ፈለክ? የዛሬው ድርሻን 3 ጊዜ ጨርሳል። ነገር ትፈልግኝና ወርድ ከራሴ አለች አንሾ በቁጣ። እንዶ አፈር ትሆንልሽ ተነጋው እንዳበድርኝ አንሾዬዋ አላት የማየውን ቦታ እየደባበሳት። አንሾ አሰብ አደረገችና እሺ እንዳትል ኩራታ ያዘ። እንቢ እንዳትል ያባተ እጅ ቀልቧን ወስዶታል። እናም እንደዚህ አለች ምን ነገውን አበዳደረ የትላንት ውስጥ 3 መች ተጣልቶ ያደሩበት ተነጋው አበዳደረ የትላንት ውስጥ መጥቶ እንደፈለከ 3 መጠቀምች። ቪዲዮውን አይታችሁ እዚህ ከደረሳችሁ ሰብስክራይብ እና የላይክ ምልክቷን እንዲሁም የደወል ምልክቷን ሌላ ቪዲዮ እንዲደርሳችሁ በመጫን ቤተሰብ ይሁኑ።